واش ايوا ريكارد الكويني اوطاو خالك امان والله اوطال ريكارد يو سمعني ቆይ ከማ ጀመራ ጀምሬ ሪካርድ አድርጎ አወርደዋል والله አወርደዋል ለምን ሪካርድ አድርጋ ሁሉ ነገር ነው ነው ያለው እውነታ እቺ ሽንታም ማለት ነው አማን ሰደበኝ ዛሬ ደግሞ እቺ ምን አገባኝ አማንን ከፈለገ ትግደለው ግን አማን የእናንተን ሴቶች አንዳንድ ሴቶችን ያዙልን ምንም ብንሆን ኢትዮጵያ ነን ገባ አንድ ሀገር ነው ያለን አሁን እቺ ሂዊ የምትባለው አፏ የአፏ ስፋት የዚሁን ቂጥ ነው የሚያክለው የዚሁን ቂጥ ጭንቅላት ተስገባል ገባ አፏ ማለት ነው ምን አደረገች የሆነ ጊፍተር ያለ ያራዳ ልጅ ማለት ነው ሄዶ አንበሳ ትልቁ ቢሆን እኮ ጥሩ ነው እንደውም ትንሿን አንበሳ ቀጥቅጧት ከኔ ጋር እየተጫወተች ቀጥቅጦ በርበሬ ምናምን ሻወር ገባው ከዛ ሙቤ ዛሬ የቀጣት ቅጣት አልተመቸኝ ሪከርድ አድርጉ እኔ ቪዲዮ ነው አወጣለሁ ሁለት ሰው ነው ማስፈቅደው አንዱ አንተነ አንዱ ሰያ የሚባል ልጅ አለ መወደው አውጣ ካላችሁ እኔ የሂዊን ቪዲዮ والله እኔ አውጣ ብያለሁ ሰላም አለይኩም ሪከርድ አድርጉልኝ እዚህ ያላችሁ ከዛ በኋላ ልጁ ሙቤ ዛሬ ምን ነው ሲል ልጅ አይደለሽም እንዴ ለምን እንደዚህ ቀጣሃት ሲለኝ አይ መቀጣት አለባት እሷም የሷ ጊፍተር ቢመጣ እንደዚህ ነው መቀጣኝ አልኩት እንደዚህ ናት እንዴ አዎ ከዛ ምን ላድርግልህ አለኝ ምንድነው የምታደርገው አልኩት እንትን እየተነጋገርን ነው አለኝ ከማን ጋር ከሷ ጋር ምን አባል ታደርግልህ ነው የምታናገራት ምናምን ስለው ምን ላድርግልህ ንገረኝ እኔ እጅ ነው ያለችው አለኝ ቪዲዮ ኮል እንደደውልልህ ቁጥርህን ካሰጣኝ ብላ ወስዳ በቴሌግራም እየተነጋገርን ነው አለ እስኪ ላክልኝ አልኩት ላከልኝ ከዛ አንበሳ ትንሽ አንበሳ ሰጥቶ ነው እኮ ትንሿን አንበሳ ሰጥቶ ከዛ ፈነገረችው አለቦ ቪዲዮ በደውላ ሻወር ቤት ገብታ ሂዊ የምትባለው ነው እኔ ሌላ ሴቶችን አልለካውም ሂዊ ድሮን የምትባለው ማለት ነው ፈነገረችው አለ ሻወር ቤት ገባች አለ እያናገረችኝ እንዴ ሻወር ቤት ገብታ እግሯን ከፈተች ሰቀለችዋ እዛ የለመደችበት ቦታችን ከዛ ሪከርድ ተደረገ መጣልኝ ሂዊ እዚህ ሚዲያ ላይ አጠፋታለሁ ካልክ እኔ 6 ሴቶችን ማጥፋት እችላለሁ በመረጃ 6 የእናንተ ሴቶችን ማጥፋት እችላለሁ አማን የእናንተ አትበል ነው የእናንተ አትካድ ጥሩ የሰራውን የኛ ጥሩ ያሰራውን የኛ አይደለም የእናንተ ሴቶች የእናንተ ሂዊ ዱረን በል ሂዊ ዱረንና 5 ሴቶች ሌላ አሉ ምን ትላለህ ዱረን በል የእናንተ አትበል ሪካርድ አድርገው አወራ በነቶራ ቢጀኔ ነምበር ባዳቱም 6 ሴቶች ኢትዮጵያዊ ነን የሚሉ እግራቸውን ሰቅሎ በጊፍት እግራቸውን የሚሰቅሉ ትንሽ አንበሳ ከሰጣቸው ከእምብርት በታች ሙሉ የሚጎበኙ ትልቅ አንበሳ ከተሰጣቸው ከፀጉር እስከ ጥፍር የሚያሳዩ አዋርዳቸዋለሁ አዋራጅ እኔ ኢትዮጵያ አፍሪካ ሴክስ ብዬ ጎግል ላይ ባለቀው ሙባሪክ አይደለም እሷን አማራ ያደረጋት አንተ ዜድ የምትባይ ማን እሷን አማራ ያደረጋት ንፍጣ ውጪ ማን ነው አማራ ያደረጋት ውጪ ወራዳ ሙቤ ቀጥል ስለዛ እኔ ቅርታ አድርግልኝና እነዚህ አንድ ነገር ልጠይቅህ የፈለገ አማራም ትሁን ትግሬም ትሁን ምንም ትሁን አንድ ላይ ነው የምንጠራው ገባህ እውነታው ኢትዮጵያዊ ተብለን አንድ ላይ ብጠራው እኔ እነዚህን ሴቶች ላዋርዳቸው ወይስ በሚለው ላይ ውይይት ላደርግ ነው አንደኛዋ የኢትዮጵያ ሴቶችን እያጠፋች ነው አንድ የህዊን አለኝ አንዷን ተጣልተናል ይቅርታ አድርጌላታለሁ አለኝ እሷንም አሁንም አንድ ሴት ዱባይ ያለች በጣም ቆንጆ ወላሂ ነው የምልህ አላህ በሰላም ከተቀመጥኩበት ቦታ አያነሳኝ ውሸት እየተናገርኩ አይደለም ጊፍት ሲሰጣቸው እንዴት እንደዚህ ይሆናል በርገድ ምን ነው እንትን ነው እንዴ እኔ አማንዬ እመነኝ እኔ ከፈለክ ስክሪንሾት አድርጌ እልክልሃለሁ ለምን ጭቅጭቅ ትሄዳለህ ስክሪንሾት እልክልሃለሁ በቲክቶክ ማለት ነው ፎቶ ይልካል ቲክቶክ ስክሪንሾት ከነፊታቸው በአላህ ላክልኝ
ወላሂ ልክልሃለሁ። ልክልሃለሁ። እኔ የመረጃ ስልኬን ልክልሃለሁ። ዋትስአፕ የመረጃ ስልኬን ልክልሃለሁ። ላክልኝ። ልክልሃለሁ። ወላሂ ልክልሃለሁ። እንደዚህ አይነት ቆሻሻዎች የኢትዮጵያ አሁን ቪዲዮውን ልልቀቀው ጎግል ላይ ሂጄ ይከፈለኛል እኮ ኢትዮጵያን ቬሪ ቬሪ ኢንተርናሽናል ሴክስ ሌዲ ምናምን ብዬ ልልቀቀው ከነስማቸው ቆሻሻ ወራዳዎች። እዚህ ኪንገማን ቀንና ማታ የሚጠፈጠፈው እኮ ዳባ ስለሌለው ነው። ዳባ ቢኖረው እንደ ህዊ ያሳያል። ሻወር ገብቶ የለውም ምስኪን። ይህም እኮ በአማራነት ወይ ደግሞ በወንድምነት አይደለም አባቴ። እሷ እየፈነገረች ነው እኮ ጊፍት የምታገኘው። እኔ እኮ ይኸውልህ ሙባረክ ምን አልኩ መሰለህ? እኔ ዋናን ዱቀታር እውነቱ ቤት ጋር ቆይ ሙባረክ አዳምጠኝ። እኔ ቀባሲሞ ዶነ መሰዲ ነቀባ ወላሂ አዳምጠኝ። ከን ህዊ ነቀባ ከኢንተርኔት እኮ ነቀባ መስ ሙባረክ እኔ ጌመር ነኝ። የሚጫወታለሁ አጫወታለሁ። ለምሳሌ እኔ እናንተ ስንጫወት አንተ ጊፍተር ካለ እኔ ከአብረን ስንጫወት አጫወታለሁ። አጫውተኝ ታውቃለህ። ብዙ ፑሽ የሚያደርጉልኝ ወንድሞች አሉ፣ እህቶችም አሉ። ግን እማልዋሽህ ነገር ፑሽ ላደረገልኝ ቴንኪው ብዬ ጽፋለሁ በውስጡ አመሰግናለሁ። በቃ እኔም እንደዛ ነኝ። ይሄ ለምን አንድ አበባ የሰጠ አይሆንም? ለእኔ ያደረገልኝ መልካም ውለታው ስለሆነ ትክክል ነው። አመሰግናለሁ። እያንዳንዷ ላይ ገብቼ ላሳይ ይችላለሁ። እዚህ ጋር ገብቼ ቴንኪው እኔ እምላለሁ በለጠ የኔ ስራ ነው ያለ። እኔም ቴንኪው እላለሁ። እኛ እኮ የወንድ ገሜሮ እኛ እኮ ወንዶች እኮ ጌመሮች እኮ ፑሽ የሚደረግልን እኮ እኛ ስለምናዝናናቸው ቅጣታችን ፈን ስለሚያደርጋቸው። እቺ ደግሞ ሂዊ ደግሞ ፑሽ የሚደረግላት የሂዊ ጊተሮች አብዛኛቸው ቂጧን ለማየት ነው። እኔ ግን የሚገርመኝ ግን አሁን እሷ ምኗን አይተው ነው አሁን ማለት እያዋረደችክ ነው። አንተ እንደዚህ አይነቱን ማስወጣት አለብህ። እውነቴን ነው የምልህ አማን። አሁን ሙባረክ ወላሂ ብልሃል ምልሃል ትሰጠኛለህ። እኔ ለቀዋለሁ ራሴ እግዚአብሔርን በለው እስኪ። ወላሂ ለቀዋለሁ። እኔ እኮ ክፉ ነኝ እኮ። ብዙ ናቸው። አንዷ ደግሞ ዱባይ ያለሽው ራስሽን ታውቂያለሽ። አንቺ ቄንጥናም ማለት ነው። ምን ይሻላል? ጆይን አድርገሻል። ምን ይሻልሻል? ያን ውበት ይዘሽ፣ ያን ቁንጅና ይዘሽ፣ ያን ፀጉር ይዘሽ፣ ያን ዳባ ይዘሽ፣ ያን ብርቱካን መሳይ ጦት ይዘሽ ምንድን ነው እንደዛ የሚያደርግሽ? በእናትሽ አንቺ ባለጌ ልጅ ባለጌ ወልዶ ባለጌ ያሳደገው አሰዳቢ ቆሻሻ። ምን ነው አንቺ ደግሞ ምን ነው ቆመብሽ? የሚቆም ነገር ይቆምብሽ። አንቺ ቂጠ ሲሆን ምንድን ነው? ተዋረን ነው ወላሂ። እኔ እኮ እንደዚህ በነገራችን ላይ እኮ እኔ በጣም የሚያሳፍር ሰውናት እንዴ አፏ እኮ የዚሆን ቂጥ ነው። እዚህ ጋር እኮ ነው። ከዚህ ቆንጆዬ እውነቴን ነው የምልሽ ወላሂ ተሰደብን በጣም። እኔ ከፈለግኩ እኔ ዝም እንደምል አይደለም፣ የተማርኩ ሰው ነኝ። አንድ ክፍል ከፈለግኩ ጎግል ላይ ለቃለሁ። ኢትዮጵያ ሴክሰር ቲክቶከር ቬሪ ቬሪ ኢንተርናሽናል እያልኩ ለቃለሁ። ወላሂ ለቃለሁ፣ ይከፈለኛል። ጎግል ላይ ጎግል ላይ ለቃለሁ። አንድ ላይ ደግሞ ጣታቸውን ማለት ነው ጣታቸውን እቺ ይህ የምትባለው ደግሞ የእሷ 1 ሚሊዮን ቪው በሳምንት ማለት ነው ያመጣል። ለምን ቆይ እንስማት። ታዲያ አሁን ይህች ናት እኔን በዚህ ልክ የምትሰድበኝ? ሉክ ተደበች አንተንም ሂዊ ሉክ አሁን አንቺሳ ቄጥሽን እያሳየሽ ጊፍት የሚለቃቀመው አማራ ይንሳሽና አንቺ አማራ እኔ ምን ሊሆን ነው? ለምን ታስገባለህ ብዬ ስላልኩት እኔም ቦለከኝ።
በጣም ቆሻሻ ሰው ነው በነገራችን ላይ በጣም ቆሻሻ ደግሞ እግዚአብሔርን ተመካክረው እሱና ማሚ የሚገቡት ተመካክረው ናግባ ይለዋል እንግባ ይባባላሉ። ከዛ በፖለቲካ ነው የምንቀጣጥላለን። ልክ አየህ ስልክ ስደውል አብራ የሰማቻት መስል እሱ ስለማሜና ስለአንተ አያገባኝም። ስለ ሂዊ ነው የሚያገባኝ። ሂዊ አፏን አውጥታ ወንድ ልጅ አይደለም ማንም ማስለብ አችልም። ቄጥሽን አወጣለሁ። አንቺ ላጫም ሎምቦጫም መጀመሪያ ቄጥሽን መሰብሰብ ወጡ። እስኪ እንዲህ አድርጋችሁ አደብ የምታስገዙ ቤት አማራ ወሎ የሚባለው ልጅ ነው። ቤት አማራ ወሎ አዲስ ነው የመጣው። ደግሞ አዲስ ነው የመጣው። አዲስ ጊፍተር ነው። እግዚአብሔርን አማን እኔ 3 ዓመት የዚህ ቲክቶክ ላይ ማንም ጊፍት አይሰጠውም። ቤት አማራ ወሎ ነው መጥቶ እኔ 3 ዓመት ወደ ቲክቶክ አያ ወንድምዬ ይሁንዬ ክንዳለምዬ እንዴት ነው አባቴ? ይኸው እየሰሙሽ እኮ ነው። እየሰሙሽ ነው። አማራ ጀግና ነው በል እስኪ ራሳቸውን ችለው ነው ሲጫወቱ። እኔ እኮ የሚገርመኝ እኮ ታውቃለህ፣ ሰው መጀመሪያ ንጽህናሽን ጠብቂ። እየሰማሽ ስለሆነ እዚህ ማለት ነው ንጽህናሽን ጠብቂ። በነገራችን ላይ ሙባረክ እንዴት እንደተዋረደ ታውቃለህ? ላይቭ ላይ እየጨፈረች እያለ መጣና አንዱ ባንግዲ ያለሽ ግጥም አድርጎ ሳማት። ባንጋሊ ትላለህ? ባንጋሊ ብቻ ነህ እንዴ? ባንጋሊ ብቻ አይደለም፣ የእኛ ልጆች ቪዲዮ አላቸው። ሂዊ ታውቃለች። በቃ አሁን ትልክልኛለህ በውስጥ። እሺ ትልክልኝ። እንግዲህ እኔና ከሙባረክ ጋም ከማሜ ጋም አንድም ቀን ተደዋውዬ ና እንግባ